በዚህ አንድ ቪዲዮ ብቻ 7 ሚሊዮን ቪው አግኝቻለሁ። 338,000 ዋች አወር አግኝቻለሁ። 30,000 ሰብስክራይበር አግኝቻለሁ። ዩቲዩብ ይህንን ቪዲዮ ለ99 ሚሊዮን ሰው አሳይተዋል። ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጡ። ዛሬ ደግሞ እንዴት በአንድ ቪዲዮ 7 ሚሊዮን ቪው እንዳገኘው አንድ በአንድ አሳያቸዋለሁ። ይህንን ለማድረግ ካሜራ አላስፈለገኝም። ድምፅን ሪከርድ ማድረግ አላስፈለገኝም። ኮምፒውተርና ኢንተርኔት በቂ ነበረ። መጀመሪያ ላይ የትኛው ፌስለስ ቪዲዮ ቫይራል እንደሚወጣ ሪሰርች ሰራው። የተጠቀምኩትን ስትራቴጂ ስለምነግራችሁ ቪዲዮውን እስከ መጨረሻ ይዩ። ዩቲዩብ ላይ ሞኔታይዝ ለመሆን 4000 ሰዓት እና 1000 ሰብስክራይበር ያስፈልጋል። 4000 ዋች አወር ለማግኘት ምን ያህል ከባድ እንደሆነ ታውቃላችሁ። ይህ አንድ ቪዲዮ ግን 338,000 ዋች አወር አለው። ቪዲዮ 8 ደቂቃ አካባቢ ነው። በአቨሬጅ 2 ደቂቃ ከ51 ሰከንድ ይታያል። ቪዲዮውን የጫንኩት ኦገስት 22 11 ፒኤም ላይ ነው። ያ ማለት በእኛ ሰዓት ከሌሊቱ 5 ሰዓት ላይ ማለት ነው። ቪዲዮ ተጭኖ እስከ 3ኛ ቀኑ ድረስ 48 ቪው ብቻ ነበረው። እስከ 5ኛ ቀኑ ድረስ 53 ቪው ነበረው። ይህ ማለት ቪዲዮ እየታየ አይደለም ማለት ነው። ይህ ደግሞ ተስፋ አስቆራጭ ነው። እስከ አንድ ሳምንት ድረስ 54 ሰው ብቻ ነው የተመለከተው። ቪዲዮ ምንም ተስፋ ያለው አይመስልም ነበር። በ8ኛው ቀን 1200 ቪው ገባ። ትንሽ ተነቃቃ። በ9ኛ ቀን ደግሞ 8200 ሰው ተመለከተ። አሁን ቪዲዮ እይታ እያገኘ መጣ። በ10ኛ ቀን 13000 ሰው ተመለከተ። በ12ኛው ቀን 14800 ሰው ተመለከተ። በሁለት ሳምንት ውስጥ 15000 እይታ አገኘ። በ3 ሳምንት ውስጥ 22000 ገባ። እንዲህ እያለ በወሩ 66000 ሰው አየ። ቪዲዮ እዚህ ጋር ነው ብሎ አፕ ያደረገው። ግራፉን ይዩት። ቪዲዮ ተጭኖ በወሩ ማለት ነው። በሁለት ወር ውስጥ 2 ሚሊዮን ቪው ገባ። 3 ሚሊዮን፣ 4 ሚሊዮን፣ 5 ሚሊዮን፣ 6 ሚሊዮን እያለ በአመቱ 7 ሚሊዮን አገኘ ማለት ነው። አቨሬጅ ቪው ዱሬሽን ቅድም እንዳልኳችሁ 2 ደቂቃ ከ51 ሰከንድ ነው። በፐርሰንቴጅ ሲቀመጥ 33.5% ነው። 71% ተመልካቾች ቪዲዮውን እስከ 30 ሰከንድ ይመለከታሉ። ይህ ደግሞ አልጎሪዝሙ ቪዲዮውን ፑሽ እንዲያደርግ ጠቅሞታል። 97% እስከ 5 ሰከንድ ይመለከታሉ። 93% እስከ 10 ሰከንድ ተመልክቷል። 79% እስከ 21 ሰከንድ ተመልክቷል። 74% እስከ 26 ሰከንድ ተመልክቷል። 71% እስከ 31 ሰከንድ ተመልክቷል። ኢምፕሬሽኑን ስንመለከት ቪዲዮ ተጭኖ በሁለት ቀን ውስጥ ዩቲዩብ ለ700 ሰው አሳይቷል። ኢምፕሬሽኑም እንደዚህ እያደገ እስከ 99 ሚሊዮን ይሄዳል ማለት ነው። እዚህ ደግሞ ሰዎች ቪዲዮውን እንዴት እንዳገኙ በፐርሰንቴጅ ያስቀምጣል። የመጀመሪያው ብሮውዝ ፊቸር ነው። ሰዎች ዩቲዩብ ሲከፍቱ ሆም ፔጅ ላይ የሚያገኙት ማለት ነው። ሌላው ሰጀስትድ ቪዲዮ ነው። ሰዎች ሌሎችን ቪዲዮ እየተመለከቱ ይሄንን ቪዲዮ የሚያገኙበት ማለት ነው። ተምብኔል ቴስት አድርጌያለሁ። ሌላው የዚህ ቪዲዮ ትራፊክ የሆነው ኤክስተርናል ሳይት ሰዎች ቪዲዮውን ሰርች አድርገው አግኝተውታል ማለት ነው። ከኢምፕሬሽን ያገኘሁት ቪው 5.8 ሚሊዮን ነው። አቨሬጅ ቪው ዱሬሽን በዲቴይልስ አሳያችሁ። ቪዲዮ በመጀመሪያ ቀን 4 ደቂቃ ከ43 ሰከንድ ታይቷል። በመጀመሪያው 3 ቀን ውስጥ 4 ደቂቃ ከ31 ሰከንድ ይታያል። በ7ኛው ቀን ደግሞ ብሎ አፕ አደረገ። ቪዲዮ ቅድም እንዳልኳችሁ የ8 ደቂቃ ከ33 ሰከንድ ቪዲዮ ነው። በ7ኛው ቀን ሙሉ ቪዲዮ እየታየ ነበር ማለት ነው። እዚህ ላይ ነው ዩቲዩብ ቪዲዮን ለብዙ ሰው ሼር ማድረግ የጀመረው። ከዛ 3 ደቂቃ እያለ በኮንስታንት ግራፍ ሄደ። ቪዲዮ ስንት ላይክ እና ዲስላይክ እንዳገኘ ላሳያችሁ። 38907 ላይክ አግኝተዋል። 1294 ዲስላይክ አግኝተዋል። በአቨሬጅ ሲቀመጥ 96.8% ነው። እዚህ ቦታ ደግሞ ሰዎች ቪዲዮውን በምን አይነት ዲቫይስ እንደተመለከቱ ያሳያል። 63.9% ሰዎች በስልካቸው ተመልክተዋል። 25.7% በቲቪ ተመልክተዋል። 5.8% በኮምፒውተር ተመልክተዋል። 4.6% ደግሞ በታብሌት ተመልክተዋል። ጀንደር ስንመለከት 20.9% ሴቶች ናቸው። 79.1% ደግሞ ወንዶች ናቸው። እድሜያቸውን ደግሞ ስንመለከት በብዛት የተመለከቱት ከ18 ዓመት እስከ 44 ዓመት ውስጥ ያሉት ነው። የተመልካቾቹን ቶታል ጂኦግራፊ ስናይ ኢንዲያ፣ ኢንዶኔዥያ፣ ባንግላዴሽ፣ ናይጄሪያ፣ ቪየትናም እያለ ይወርዳል ማለት ነው። ያ ማለት የተሰራው ቪዲዮ ኢንተርናሽናል ነው ማለት ነው። ሰዎች ከተለያዩ ሀገር ይመለከታሉ። መጀመሪያ ላይ እንዳልኳችሁ በዚህ ቪዲዮ ያገኘሁት 30,000 ሰብስክራይበር ነው። የሰብስክራይበሮቹ ግራፍም እንደዚህ ይመስላል። 4 ወሳኝ ነጥቦች ይህ ቪዲዮ ቫይራል እንዲወጣ አድርጎታል። የመጀመሪያው የመረጥኩት ርዕስ ነው። ቪዲዮውን ረንደምሊ አፕሎድ አላደረኩም። የመረጥኩት ርዕስ አንደኛ ሃይ ዲማንድ አለው፣ ሁለተኛ ብዙ ኮምፒቲሽን የለውም፣ ሶስተኛው በቀላሉ ሰውን መሳብ ይችላል፣ የመጨረሻው ለሰው ሼር መደረግ የሚችል ርዕስ ነው። የተመለከቱ ሰዎችን በብዛት ሪያክት አድርጎበታል፣ ኮሜንት አድርገዋል፣ ሼር አድርገዋል። አብዛኞቹ እስከ መጨረሻ አይተውታል። ሁለተኛው ሪቴንሽን ነው።
ሪቴንሽን ለአንድ ቪዲዮ ሁሉም ነገር ነው። ሰዎች ሳይረበሹ እስከ መጨረሻ ቪዲዮውን አይተውታል። ለዛ ነው አልጎሪዝሙ ደግሞ ቪዲዮውን ፑሽ ያደረገው። ሶስተኛ ስትራቴጂ ተምብኔል ነው። ብዙዎቻችን ምን አይል ተምብኔል ፓወርፉል እንደሆነ አንረዳም። ለዛ ነው ቪዲዮአችን ስታክ የሚያደርገው። ቪዲዮዬ ላይ ዲዛይን ያደረኩት ተምብኔል ቀላል፣ ቀጥተኛና ፓወርፉል ነበረ። ለዛ ነው ሚሊዮኖች ክሊክ ያደረጉት። አራተኛና የመጨረሻ ስትራቴጂ አፕሎድ የማደርግበት ሰዓት ነው። ቪዲዮውን የጫንኩት ብዙ ተመልካቾች አክቲቭ በሆኑበት ሰዓት ላይ ነው። ከዚህ ቪዲዮ የተማርኩት ነገር ፊታችሁን ሳታሳዩ እንዲሁም ድምጻችሁን ሪከርድ ሳታደርጉ ቫይራል መውጣት ትችላላችሁ። ሌላ የተማርኩት ነገር ስማርት የሆነ ርዕስ መምረጥ አለባችሁ። ስትሮንግ ሪቴንሽን ያስፈልጋችኋል። ቪዲዮ ኤዲት ስታደርጉ ሰው እንዳይረብሽ አድርጋችሁ መሆን አለበት። ቆንጆ ተምብኔል ያስፈልጋችኋል። አሪፍ ቪዲዮ ሰርታችሁ ተምብኔሉ ቆንጆ ካልሆነ ማንም አይመለከትም። ሌላው አፕሎድ የምታደርጉበትን ቋሚ ሰዓት ምረጡ። ሌላው ትዕግስት ሊኖራችሁ ይገባል። አንዳንድ ጊዜ ቪዲዮ ቶሎ ቫይራል አይወጣም። ይህንን ደግሞ በዚህ ቪዲዮ ተምሬያለሁ። ስለዚህ መታገስ ያስፈልጋል። በዚህ አንድ ቪዲዮ ቻናሌ በጣም ተነቃቃ። ብዙ ሰብስክራይበር አገኘው። ቪዲዮውን እንዴት ኤዲት እንዳደረግኩኝ ዲቴይል ማወቅ ከፈለጋችሁ በኮሜንት አሳውቁኝ። ኮሜንቱ በቂ ሆኖ ካገኘሁት ቪዲዮ ሰራላችኋለሁ። ፌስለስ ቻናል ለማሳደግ ጥረት እያደረጋችሁ ከሆነ ቀጥሉበት፣ ማሳደግ ትችላላችሁ። እንደዚህ አይነት ጠቃሚ ቪዲዮ ለማግኘት ቻናሉን ሰብስክራይብ አድርጉልኝ። ቪዲዮው ደግሞ ከተመቻችሁ ላይክ አድርጉ። በቀጣይ ቪዲዮ እንገናኛለን። እስከዛ ሰላም ሁኑ።